ሰላም እንዴት ዋላችሁ? በረከተ ተስፋው ነኝ። አብዛኛው ሐሳቦች አሉ ዛሬም ኮሜንት ተደረጉት አሉ። እነዛን ኮሜንት ላይ አብዛኛው ሰዎች ተመሳሳይ ኮሜንት ነው ያየሁትና እንደዛ ከሆነ አሁን ማድረግ ያለብን ነገር ችግሩ የቱ ጋር ነው የሚለው ላይ ነው የሚሆነው። እሺ አሁን እዚህ ጋር ሐሳባችሁን መስጠት የምትችሉት ግለሰቦች የመንግስት አካልም ልትሆኑ ትችላላችሁ። ይሄን ነገር አብረን መፍታት እንችላለን ብዬ ስላሰብኩት ነው። ገለልተኛ ሐሳብ ያላችሁትና ይሄ ነገር በዚህ መንገድ ቢፈታ ጥሩ ነው የምትሉ ሰዎች ካላችሁ ኮሜንት አድርጉልኝ። አሁንም እምላችሁ ነገር እኔ ተቃዋሚ ፓርቲ አይደለሁም ማየት ያለባችሁት፣ ፖለቲከኛ አይደለሁም ማየት ያለባችሁት። እኔ ለህዝብና የኛ ብሔረሰብ እንደሌላኛው ብሔር ሰላማዊ ሆኖ እንዲኖር ካለኝ ፍላጎት ነው እንጂ እንደምታስቡት ለአንድ ብሔር ለመወገንና ግጭታቸው እንዲባባስ ፈልጌ አይደለም። የኔን ፌስቡክ አካውንት ላይ ደግሞ አብዛኛዎች ሰዎች ተቃርኖ ማሰብ ትችላላችሁ፣ መብታችሁ ነው። እሱን እኔ አላደረኩም። እኔ የሚያደርገውን ነገር በቪዲዮ ጽሁፍ ቢሆን ስህተት ይሆን ነበረ፣ ስህተት ታዩበት ነበረ። እኔ ሐሳቦችን በቪዲዮ ስለምሰራ ለምን በቪዲዮ እንደምሰራ ታውቃላችሁ? አብዛኛው ፌክ አካውንቶች አሉ። ፌክ አካውንት ሰው ተጠቅሞ የሰውን ፎቶ ፕሮፋይል ላይ ያስቀምጦ ያ ሰው እንደተናገረ በማስመሰል ነው እየተሰራ ያለው። እኔ ደግሞ ሐሳቤ አብዛኛው ጊዜ የሚያጋጩን ነገሮች እዛ አካባቢ የፌስቡክ ፌክ አካውንት ስለሆነ እኔ አሁን በራሴ ቪዲዮ በራሴ አካውንት ተማምኜ የመጣሁት ራስን ስለማቅ ነው። ለምን ከእንደዛ አይነት ነገሮች ውስጥ ከእንደዛ አይነት ውዝግብ ውስጥ መውጣት የምንችለው እንደዛ አይነት ግልጠኛ ሆነን ስንወጣ ብቻ ነው። እና አሁን አብዛኛው ፌክ አካውንቶች በእኔ ስም ተከፍተዋል። በረከተ ተስፋው በእኔ ፕሮፋይል ራሱ ሌላ ስም ወጥቶላቸው ፖላ ምናምን ሆሊሳ ብዙ ነገሮች ተብለው በእኔ ስም ፌክ አካውንቶች ተከፍተዋል። በእኔ ፎቶዎች ዳውንሎድ አድርገው ከራሴ አካውንት ላይ እኔ በራሴ አካውንት ብዙ ፎቶዎች ተነስቼ አንድ ላይ የበሰጥኩት ከዛ ውስጥ አንድ መርጠው የራሳቸው ፕሮፋይል ላይ ያደርጋሉ፣ የራሳቸው ስም ይሰጡታሉ። እኔ እንደበሰጥኩት አድርገው ነው የሚናገሩት አብዛኛው ሰዎች። አብዛኛው ጊዜ ደግሞ የሚናገሩት ከኔ የማይሄዱትና ከኔ አንደበት የማይወጡትን ነገር ነው እየበሰጡት ያሉትና እንደዚህ አይነት ነገሮችን ለማውጣትና ለማጋለጥ ወይ እነዛ አይነት ሚዲያዎች ተዳማጭነት እንዳያገኙ ለማድረግ ስል ነው እኔ በቪዲዮ የወጣሁት። እና ይሄን ነገር የምንጀምረው አንድ ብለን የምንጀምረው ሚዲያ በማቋቋም ነው፣ ችግሮችን ለመፍታት ማለት ነው። አሁን ያሉት ሚዲያዎች አሉ። እኔ እስከማውቀው ድረስ ጋርዱላ አካባቢ በቃ ታማኝነት አላቸው የሚባሉት 2 ሚዲያዎች ናቸው። 2ቱ ሚዲያዎች ደግሞ ጋርዱላ እንደዛ አይነት ትስስር አላቸው። ጋርዱላ ዞን ምናምን ናቸው፣ እንደዛ ነው። እና እንደ ህዝብ እና እንደ አንድ ብሔርና እንደ አንድ ህዝብ የሚገባን ሚዲያዎች አሉ። አሁን ለምሳሌ የሚያገናኘን ሚዲያዎች ቢኖር አሁን ያለው እኛ አካባቢ ነገሮችን ይፖስታል። አብዛኛው ጊዜ ብዙ ነገሮችን ሲፖስት ተቃርኖ ነገር የለውም፣ የሆነ ጥርጣሬ ነገር የለውም። አሪፍ ነው። የመንግስት ነገር ስለሚፖስት አሪፍ ነው። እኛ ደግሞ ማወቅ የምንፈልገው ብዙ ነገሮች አሉ። ለምሳሌ አሁን ብዙ አካውንቶች ይፈለጋሉ። ጋርዱላ ውስጥ የመንግስት 2 አሉ፣ የወጣቶች አንድ ቢኖር፣ የባህልና ቱሪዝም አንድ ቢኖር ለብቻው፣ ሽማግሎች ለምሳሌ አሁን እኛ አካባቢ ባህል አለ፣ የሽማግሎች ባህል አለ፣ አስታራቂነት። እነዚህ ባህላችንን አብዛኛው ወጋችንን፣ እርሻ አስተራረሳችን፣ ቤት አሰራራችን፣ ምግባችን ጨቃውንም ሆኖ ሁሉንም የኛ ኑሮዎችን የሚገልጥ እኛን ባህል የሚያስተዋውቅ መኖር ነበረበት ለብቻው። ሁለተኛ ደግሞ ወደ ባህልና ቱሪዝም ሲመጣ ድራሻ ውስጥ ባህልና ቱሪዝም እንደሌለ ነው አብዛኛው ሰዎች የሚያስቡት። ግን አለ። ያሉት ስራ መስራት ነው ያልቻሉት እንጂ አሉ። አርቲስት ማውጣት አልቻሉም። አንድም ስራ ሚዲያ ላይ እየሰሩ አይደለም። ከስር እንሰራለን ሊሉ ይችላሉ። ግን እኛ ሚዲያ ላይ ካላየን በስተቀር እየሰሩ እንደሆነ አናቃቸው።
ሚዲያ ላይ መስራት አለባቸው። ሚዲያ ላይ ሲሰሩ ነው አብዛኛው ሰዎች እነሱን ማዳመጥ የሚጀምሩት። ለዛ እነዚህ አይነት ሀሳቦች እንዲወጡ እንፈልጋለን እኛ። ለምሳሌ አንድ ሰው ሚዲያ ላይ የሚፖስተውን ነገር አውቆ ከፖስተ ሰዎች ተከትሎት ያን ቪዲዮውን ወይ ያን ፎቶውንና ወይ ያን ጽሁፉን አንብቦት ከተረዱት ታማኝነት ካለው ያን ሰው ሊረዱት ይዘጋጃሉ። አሁን እኛ ጋር ባህልና ቱሪዝም የት ወይ እንዳለ አናውቀውም። ግን አርቲስቶችን ቢያወጣ ለብቻ ባህል የሚያስተዋውቅበት ሚዲያ ቢከፍት ብዙ ነገር ይሰራበታል። እንደዚህ አይነት ነገሮች ለሀገራችን እንደሚጠቅሙ ለህዝባችን እንደሚጠቅሙ አድርገው ቢሰሩ አሪፍ ነው ብዬ አስባለሁ። እና ቀጥሉበት። ኮሜንቶቻችን አድርጉ። የዛሬው ሀሳብ አሪፍ ነው። ኮሜንታችሁም ላይ እንዳየሁት ተስፋ የሚሰጥ ነው። በዚሁ እንድትቀጥሉና ሀሳባችሁን ደግሞ ከዚህ ኋላ ከዚህ በላይ እንድታጋሩኝ እንድታበረታቱኝ ይላለው። ስለነበረን ቆይታ በጣም አመሰግናችኋለሁ። ከዚህ ኋላም ብዙ ቪዲዮዎች ሰራለሁ። ከነጋ የምትቀጥሉ ሰዎች አብረን እንቀጥላለን። ብዙ ነገሮች እንሰራለን። መልካም ጊዜ ይሁንላችሁ። በጣም አመሰግናችኋለሁ። ሰላም ሁኑልኝ።